አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እጅና የተከበራችሁ የክናይቶች ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ልኝ ምርጦች እኔ በጣም ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? በነገራችን ላይ በመተኛ ሰዓቴ ነው የምቀርጸው። ስራ በጣም እየበዛብኝ ነው ሰሞኑን፣ እየተመቸኝ አይደለም እና ሀባይብ እንዲህ ተቸግሬ ተጨንቄ የምሰራው እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲታበረታቱኝ በየኔን ምክር ሰምታችሁ አንድ ሰው ሁለት ሰው ካነቃሁኝ ብዬ ነው ሀቂቃ እናቶቼ። ምን ልላችሁ መሰላችሁ? ዛሬ መጣሁት የሚወዳችሁን ሰው አትግፉ። የሚወደንን ሰው በገፋን ቁጥርና ባስለቀስን ቁጥር የኛ የቀጣይ ህይወታችን ለቅሶ ነው የሚሆነው። ይህ ልላችሁ የቻልኩት በእኔ በራሴ በህይወት ጉዞ ላይ ያው የሰው ልጅ በህይወት ጉዞ ላይ ቻሌንጅ ያለ ነው። ነገር ግን አንዳንዴ ሰውን በገፋችሁ ቁጥር፣ ሰውን ባስለቀሳችሁ ቁጥር የእናንተ የቀጣይ ህይወታችሁ ለቅሶ፣ መገፋት፣ መረገጥ ነው የሚሆንባችሁ ማለት ነው። እና ውዶችዬ፣ በተለይ ሴቶች የወደደንን ሰው ልናከብር፣ ልንወድ፣ ለመውደድም መጣር አለብን ማለት ነው። ምክንያቱም ይሄን የምላችሁ እኛ የሚወደንን ደስታ ያገኘንበትን ሰው በተከተልን ቁጥር ረግጦ ማለት ነው ረግጦ በቃ እኔ ነማችሁ ሰባብሮ አነኳኩቶ ነው የሚጠራችሁ። ወላሂ ነው የምላችሁ። የሚወደንን ሰው መከተል አለብን። እኔ እንጃ ለምን እንዲሆን አላውቅም። ጅልነት አለው፣ ልጅነት አለው። ለምን የሚወደንን ሰው ግን መውደድ ማንችል ሀባይ? ለምን እኮ ነው ለምን እንዲሆን አይገርመኝ፣ ወላሂ ይገርመኛል። በቃ ለምን እንዲሆን አላውቅም። ምን አለ የሚወደንን ሰው እና የሚያፈቅረንን ሰው እንከተል ሀባይ። ቀደም የፈለገ ተአምር ሆነ እንጂ መወድ ሰው ደስታ የሚባል ነገር የለም። በቃ የሚወዳችሁ ሰው ደስታ የሚባል በቃ የምትደሰቱበት ነገር የላችሁ። ለምን እንዲሆን አላውቅም። እናንተም ወዲት እራቁጦ በቃ እርግጥ አርጎ ሴትም ቢሆን ዲስሪስፔክት እያደረገ ወንድነቱን የምታደቀውን ነው የሚፈልገው። ሴትም በቃ እንደዛው ወላሂ ነው የምላቸው። እና ወላሂ ይህም ቪዲዮ የደረሳችሁ ሰው ባሎቻችሁን ማውደድ ያልቻላችሁ፣ ደስታ ያጣችሁ፣ በቃ አሚሯችሁን አሳመናችሁ ለመውደድ ባሎቻችሁን አጣጥማችሁ ለመያዝ የሚያፈቅራችሁን ሰው ነው የምላችሁ። የሚያፈቅራችሁን ሰው ክብር ያለው ከሚያፈቅርሽ ሰው ከሚወድሽ ሰው ብቻ ነው የምትከበሪው። ቦታ የሚኖርሽ ጊዜ የሚኖረው በቃ አንቺ የፈለገው ነገር መናገር የምትችለው የፈለገ ነገር ማድረግ የምትችለው የሚወድሽ ሰው ጋር ብቻ ነው እድል ያለሽ። ከመወጁ ጋር ከሆነ እርሜ ዲካሽን እያነበሽ እርሜ ዲካሽን ዲስሪስፔክት እየተደረግሽ ዘቅዝቆ እየገረፈሽ ወላሂ ነው የምላቸው። ብቻ ብትር አይደለም በነገራችን ላይ ብቻ ጠውሲራ ምንም ነው አለበው የውስጥ ህመም፣ በቃ የውስጥ ህመም የማታወጡት ህመም። ብታወሩት እንኳ አውርታችሁ ሰው በቃ ሀሰው እንኳ ደርሶላቸው ኦፎ የማትሉበት ህመም። ወላሂ የሚወዳችሁን ሰው ሀባይብ ጠበቅ አድርጋችሁ ሰው የሚወዳችሁትን ሰው ልብ በሉ። የሚወዳችሁን ሰው ነው አልኩት፣ የምወዱትን ሰው አላልኩም። ባይዘወይ ልብ ብላችሁ ስሙኝ። የሚወዳችሁን ሰው ሴትም በሴትም ዙሪያ ሊሆን ይችላል፣ በወንድም ዙሪያ ሊሆን ይችላል። ወላሂ ነው የምላችሁ። የሚወዳችሁን ሰው አክብራችሁ ያዙ። ያለበለዚያ የሚወደን ጋር እንጦለጦላለሁ አልሽ እየተረገጥሽ ረግጦ ዘቅዝቆ ክብርሽን ዝቅ አርጎ ዲስሪስፔክት አርጎ አንቺ የሚያገኘውን ነገር አግኝቶ በቃ ተጠቅሞብሽ ማለት ነው። እንደ ሸንኮራ መጥቶ ይጥላችኋል። ወላሂ ነው የምላችሁ። ሴትም ልትሆኑ ትችላላችሁ፣ ወንድም ልትሆኑ ትችላላችሁ። ይሄ ወንድ ሴት የሚለየው ነገር የለም። የሚወዳችሁን ሰው አጥብቃችሁ ያዘው። ለመውደድ ሞክሩ። አውቀዋለሁኝ ከሚጠላችሁ ሰው ደስታ የለም፣ ከሚወዳችሁ ሰው ደስታ የለም። ደስ አይላችሁም። አብዝቶ ጊዜ ስለሚሰጣችሁ፣ አብዝቶ ስለሚወዳችሁ፣ ለእናንተ ያለው ሪስፔክት፣ ያለው ክብር፣ ያለው ትትህና
እንዲወዱት አያረጋችሁ። የምር እኮ ነው፣ የሚገርም እኮ ነው የሰው ላይ ፍላጎት። ግን ረግጦ አዋርዶ ዲስሪስፔክት አድርጎ ማንነትሽን የሴትነትሽን ዋጋሽን ዋጋ ሳጥቶ ረግጦ በያዘሽ ቁጥር አንቺ ፍቅርሽ ብልላል። ለምን ነው ግን? ወይኔ ሰው ላይ ፍላጎት አምላኪ ሆይ፣ የምሬን ነው ሴቶችዬ። ከሚወዳችሁ ሰው አላህ ይጣላችሁ። ከምወዱት አላላችሁ። የምወዱት ሰው በጣም ብዙ ዋጋ ያስከፍላችኋል። ትዋረዱበታላችሁ፣ ትረክሱበታላችሁ፣ ቦታ ታጡበታላችሁ፣ ክብር ታጡበታላችሁ፣ ማንነታችሁን ታጡበታላችሁ። ወላሂ ነው የምላችሁ። መራላችሁ ላትነሱ ትሰበሩበታላችሁ። በቃ ላጠነክሩ እምሽክ በቃ ደቆት ያደርጋችኋል። አመድ ወላሂ ነው የምላችሁ። እና ሀባይብ የሚወደንን ሰው አጥብቀን እናያዝ። በቃ አማራ ሄዴ በቃ ምንድን ነው የሚባለው? አማራው በረረ ነው ምናምን የሚባል የኛ ሀገር ተረት አለ። እንደዛ በሉት። የሚወዳችሁን ሰው ካመለጣችሁ፣ የሚወዳችሁ ሰው ካመለጣችሁ አመለጣችሁ፣ ቀለቀ ካሰራችሁ ማለት ነው። የሚወዳችሁን ሰው ጣበቅ አድርጋችሁ ለመያዝ ሞክሩ። ወላሂ ምሬ ነው የምላችሁ። በሴትም ሊሆን ይችላል፣ በወንድም ሊሆን ይችላል። ግን በተለይ ሴቶች የሚወድሽን ሰው ለመውደድ ሞክሩ። በቃ አሁን ይህን ቪዲዮ እየተከታተላችሁ የምወዱት ሰው ግን የሚወዳችሁ ሰው ግን እናንተ መውደድ ያቃታችሁ በቃ ያላችሁ በደንብ ለመውደድ ሞክሩ። በቃ አሚሯችሁን አሰሩ። ተወደዋለሁ በቃ ወዲ አሚሯችሁ ወዲ ልባችሁ አቅርቡት። ምክንያቱም ክብር ያለው ሪስፔክት ያለው የሚወዳችሁ ሰው ስለሆነ ማለት ነው፣ ጋር ስለሆነ ማለት ነው። እምወጂውን እየተከታተልሽ ጋርሽ እንደዚህ ነው። ዲስሪስፔክት ዝቅ ብለሽ ውርድ ብለሽ እርግጥ ብለሽ ከቀጠለ ነው እንዴ? አይቀጥልም። ያገኘውን አንቺ የሚፈልገውን አገኘ በኋላ እንደ ምጣጭ ምጥጥ አድርጎ ይጥልሻል። ይህ የማይቀር የማይካድ ሀቅ ነው። ፍቅር ያለው ክብር ያለው መልቀቅነት ያለው ራስሽን የምታገኝበት የሚወድሽ ሰው ጋር ነው። የሀቢብቲ ያገልቢ እንጂ። ስለዚህ የሚወደን ሰው ጣባቅ አርገን ልንይዝ ይገባል። ይህ መክራዊ የእህታዊ ምክሬ ነው። ሀባይብ ቪዲዮ ከተመቻችሁ